ጤና ይስጥልኝ ውድ ተከታታዮቻችን፣ ይህ የኢትዮ ሆቴል ፖድካስት ነው። እንደተለመደው አንድ ርዕሰ ጉዳይ አንስተን ስለ ሆቴል እናወራለን። ዛሬ ግን የመጣሁት ስለ ሆቴል ስልጠና ለመስጠት አይደለም። ነገር ግን በስራ ቦታችን በጣም ከምንፈተንባቸው ቦታዎች ወይም ደግሞ ጉዳዮች መካከል አንዱ የሆነውን አንስተን እንዲሁ ለግንዛቤ ያህል እንጨዋወታለን። አብራችሁ ቆዩ። እንግዲህ ለዛሬ ያዘጋጀሁላችሁ ርዕሰ ጉዳይ ከሆቴልም ሰፋ ያለ ነው። ይህ ማለት ያው የሆቴልንም ያካተተ ቢሆንም እንግዲህ በመላው ዓለም በመላው የስራ ቦታ ላይ እጅግ በጣም ፈታኝ ከሆኑ ነገሮች አንዱ ነው ብዬ አስባለሁ በግሌ። እናንተም እንደዛ እንደምታስቡ ተስፋ አደርጋለሁ። ምናልባትም ይህንን ሀሳብ የምትጋሩ እናንተም ደግሞ እየገጠማችሁ ያላችሁ ሰዎች ካላችሁ ኮመንትም ላይ ልታሳውቁን ትችላላችሁ። በድጋሚም ደግሞ ሰፋ አድርገን ልናወራበት እንችላለን። ለዛሬ ግን እንደው አጠር አድርገን አንድ ጉዳይ ላይ እናወራለን። ይሄም ምንድነው? በስራ ቦታዎች ላይ ችግሮች የሚፈጠሩበት መንገድ በሁለት ተከፍሎ ይታያል፣ እንደኔ እይታ ወይም ደግሞ እንደ ባለሙያዎች እይታ። የመጀመሪያው ጉዳይ ምንድነው? ያው ስራው የሚፈጥረው የተለያየ ችግር አለ። ይሄም ናቹራል የሆነ በስራ ሂደት የሚመጣ የተለያየ ፈተናና ችግር አለ። እንደ ባለሙያ ደግሞ ይህንን ማለፍ ይጠበቅብናል። ነገር ግን ተፈጥሯዊ ከሆነው ችግር ውጭ ደግሞ የሚፈጠሩ የተለያዩ ሰው ሰራሽ ችግሮች አሉ። ይሄ ምንድነው? ችግሩ መሬት ላይ የለም ወይም ደግሞ በስራ አጋጣሚ አልተፈጠረም። ነገር ግን ሰው በራሱ ምክንያት ስራ ቦታ ላይ ችግሮችን ሊፈጠሩ ይችላል። በተለይ ኃላፊነት ላይ የሚሰሩ ሰዎች ችግሮችን በመፍጠር ምናልባትም ኢንሴኩር ከመሆኑ ጋር ሊያያዝ ይችላል። ነገር ግን ችግሮችን በመፍጠር ስራ ቦታዎች ላይ የተለየ ጫና ለመፍጠር ይሞክራሉ። ለምሳሌ ትልልቅ የስራ ኃላፊዎች በመንግስትም በግልም በተለያዩ ሴክተሮች ላይ የሚሰሩ ኃላፊዎች ከሰራተኞቻቸው ጋር ባላቸው ግንኙነት ወዲያው ችግር ሊፈጥሩ ይችላሉ። መሬት ላይ ችግሩ የለም፣ ግን እናንተ ችግር ውስጥ ናችሁ ማለት ነው። ለምሳሌ እናንተ የምትሰሩበት ሴክተር አርጀንት የሆኑ ውሳኔዎች የሚፈልጉ ጉዳዮች ያሉበት ቢሆንና እናንተ ያንን ውሳኔ እንድትሰጡ የምትፈለጉ ቢሆን ውሳኔዎቹን በማዘግየት ብቻ በጣም ብዙ ችግሮች ልትፈጥሩ ትችላላችሁ። ውሳኔዎቹ የዘገዩበት ምክንያት ምናልባትም ከስራ ጋር የማይገናኝ የግል ጉዳያችሁ ሊሆን ይችላል። ነገር ግን እናንተ ደስ ስላላላችሁ ወይ የጠየቃችሁ ሰው ደግሞ አስቸጋሪ ሰው ስለሆነ ወይ በግል የማይመቻችሁ ሰው ከሆነ ያው ችግር ተፈጠረ ማለት ነው። እንግዲህ በሆቴል ላይ ከሚፈጠሩ ችግሮች አንዱ የተለያዩ የስራ ክፍሎች አሉ። ከዚህ ቀደም በስልጠናዎችም ላይ ለማንሳት እንደሞከርኩት የተለያዩ የስራ ክፍሎች አሉ። እነዚህ የስራ ክፍሎች ታዲያ በሆቴል ውስጥ እንዲደራጁ የተፈለገበት ዋነኛው ምክንያት ስራውን ለማቅለል ነው። ያ ማለት ሁሉም ስራ የሚመለከተው ሰው ኖሮ ያንን ስራ በበላይነት እየሰሩ አንድ ላይ ደግሞ ሲመጣ ሆቴሉ ድርጅቱ ተጠቃሚ እንዲሆን ጥሩ ውጤት እንዲያመጣ በማሰብ ማለት ነው። ነገር ግን በተገላቢጦሹ እነዚህ ዲፓርትመንቶች አንዳንድ ቦታዎች ላይ የቢሮክራሲ እና ፕሮሰስ የመፍጠሪያ ምክንያት ሆነው ይቀርባሉ ማለት ነው። በተለይ በጣም ሆቴል ላይ ልትቸገሩ የምትችሉት እኛም እንደ ባለሙያ ደግሞ የምንቸገርበት ኤሪያ እነዚህ የስራ ክፍሎችን የሚመሩ ሰዎች ወይም ደግሞ ሆቴሎችን በጠቅላላው ሊመሩ የሚቀመጡ ሰዎች ኢሞሽናል ኢንተለጀንስ የሌላቸው ወይም ደግሞ ኢሞሽናሊ ኢንተለጀንት ካልሆኑ ብዙ ችግሮችን አብሮ ተያይዞ ሊያመጡ ይችላሉ። ብዙውን ጊዜ በቅጥር ላይ ያላችሁ ሰዎች በደንብ ትረዱታላችሁ ብዬ አስባለሁ። የሰው ልጅ በባህሪው ከአቅም በላይ የሆኑ ችግሮች ሲፈጠሩ በተለይ ኢትዮጵያ ውስጥ ለመረዳዳት ስራን በአግባቡ ለመስራት ችግር የለበትም። ያ ማለት አሁን ለምሳሌ ችግሩ የተፈጠረው ከሰዎች አቅም በላይ ሰዎች ያልፈጠሩት ወይም ደግሞ አውቀው ያላረጉት ነገር መሆኑን ካወቅኩኝ ፐርሰናሊ ያንን ነገር ለማስተካከል መሄደው ርቀት ብዙም አይታይም። ነገር ግን ችግሩን የፈጠረው ሰው ችግሩን የፈጠረው አውቆ አስቦበት
ያ ችግር ተፈጥሮ የሚፈጠረው ሜስ ውስጥ የሚያገኘውን ተጠቃሚነት አስቦ ከሆነ ባይ ዲፎልት እኔም ይደክመኛል፣ ጉዳዩን ለማስተካከል ያለኝ ተነሳሽነት ይቀንሳል ማለት ነው። ስለዚህ ብዙውን ጊዜ ስራ ቦታ ላይ ሰዎች ስራ አይሰሩም፣ ሰዎች ይለጉማሉ፣ ሰዎች ደረቅ ናቸው፣ ሰዎች ምላሽ ሰጪ አይደሉም ተብሎ የሚታሰበው ምናልባትም ችግሩ የተፈጠረበትን ምክንያት በግልጽ ስላልተረዱና ችግሩ የተፈጠረውም ደግሞ ከአቅም በላይ በሆነ ችግር ሳይሆን ሰዎች በፈጠሩት ሰው ሰራሽ ክፍተት እንደሆነ ካሰቡ። ስለዚህ በመስሪያ ቤት ላይ በተለይ ያለን በኃላፊነት ደረጃ ላይ ያለን የምንሰራ ሰዎች በዚህ ላይ በጣም ትልቅ እይታ ሊኖረን ይገባል። አንዳንዴ በቀላል የምንወስናቸው ውሳኔዎች ትልቅ ችግር መዘዝ ይዘው ሊመጡ ስለሚችሉና ከታች ያሉ ሰራተኞቻችንን በጣም ሊያደክሙና ሊጎዱ እንደሚችሉ በማሰብ የምንወስናቸው ውሳኔዎች ላይ የምንወስናቸው ነገሮች ላይ በጠቅላላ በጣም በአስተውሎት መሆን ይጠበቅበታል። እንግዲህ ሆቴል ከሚታወቅበት አንዱ ባህሪው አርጀንት የሆኑ ዲሲሽኖች ይፈልጋሉ፣ በጣም አርጀንሲ ያለው። ስለዚህ በኃላፊነት ላይ የሚሰሩ ሰዎች የሴንስ ኦፍ አርጀንሲ ሊኖራቸው ያስፈልጋል ማለት ነው። ለምሳሌ ብዙ ቦታዎች ላይ የሚገጥሙ ነገሮች ምንድናቸው? የሆቴል ባለሙያዎች በተለይ ይሄ ሴንስ ኦፍ አርጀንሲ የሚባለው ከባህሪያቸው አንዱ ስለሆነ ወይም ደግሞ ለስራቸው ቶሎ ምላሽ ሰጪነት ስለሚጠበቅባቸው ያንን ለማድረግ በሚያስቡ ሰዓት የሆቴል ኢንዱስትሪ ላይ ደግሞ የሌሉ ወይም ደግሞ በሆቴል ሙያ ላይ ያላለፉ ሰዎች በጣም ቢሮክራሲውን በማብዛት ነገሮችን ወደ ችግር እንዲያመሩ ሊያደርጉ ይችላሉ። ስለዚህ ማኔጀሮች ላይ ትልቅ ፈተና አለ ብዬ አስባለሁ። እንዴት እንወጣዋለን ካላችሁኝ፣ ያው የሚፈጠሩትን ችግሮች በመለየት እና ችግሮችን ፈጣሪ ባለ። ስለዚህ እኔ በምሰራበት ሙያ እናንተም በምትሰሩበት ሙያ በተለይ ኃላፊነት ላይ ያላችሁ አንድም ይሁን 10,000 ይሁን 100,000 ሰው የምትመሩ ሰዎች የምትወስኑት ውሳኔ ሁሌም ቢሆን ባክፋየር እንደሚያደርግ ወይም ደግሞ ተመልሶ በችግር መልክ እንደሚመጣ በማሰብ በጣም ጥንቃቄ የተሞላው ውሳኔ መወሰን ያስፈልጋል። እንደዛ በማድረግ የሰራተኞቻችንን ሳቲስፋክሽን ሞር መጨመር ይቻላል። አሁን ድርጅቶች ሰራተኞቻቸውን ለማበረታታት ለመጥቀም ደስተኛ ሆኖ በመስሪያ ቤት እንዲቆዩ ብዙ ነገሮችን ያደርጋሉ። እኔም ለማስተዋል ሞክሬያለሁ፣ እናንተም አይታችኋል ብዬ አስባለሁ። እዚህ ፓኬጅ ውስጥ ግን ሰራተኞች ሪሊ የሚያስደስታቸውን ነገር ፖይንት አውት አድርጎ የማውጣት ነገር ሳይሆን በግራፍ እና በዳታ ተመርኩዞ ይሄ ነገር ለሰራተኞች ይጠቅማል ብሎ ብቻ የማድረግ ነገሮች ናቸው ብዬ አስባለሁ። ምክንያቱም ሰራተኞች መስሪያ ቤት ላይ እንዲቆዩ ካሰብን ብቸኛው የሚፈልጉት ነገር ደስተኛ ሆነው ወደ ስራ ሳይሆን ቤተሰባቸው ጋር እንደሚመጡ አብረው ውለው እንደሚሄዱ በማሰብ ሲመጡ በጣም ደስተኛ ሆነው ከኛ ጋር ለብዙ ጊዜ እንዲቆዩ ምክንያት ይሆናል። ኦፍኮርስ ደሞዝ ጭማሪ፣ ጥቅማ ጥቅም፣ የተለያዩ ፓኬጆችን ማዘጋጀት እና ለሰራተኞች ያንንም ማቅረብ አስፈላጊ ቢሆንም ነገር ግን ደስታ የሌለበት ቤት ውስጥ ደስታ የሌለበት መስሪያ ቤት ውስጥ ሁሌም ችግር ያለ ምክንያት የሚፈጠርበት መስሪያ ቤት ውስጥ ሰራተኞች የመቆየት ቴንደንሳቸው በጣም ዝቅተኛ ነው የሚሆነው። ይህን ስል ሰራተኞችም ድርጅቱ ወይም ደግሞ መስሪያ ቤቶች የሚወስኑትን ነገር ከምን አቅጣጫ በምን ምክንያት እንደተወሰኑ በተቻለ መጠን ለመረዳት መሞከር ያስፈልጋል። አንዳንዴ ችግሩ መሬት ላይ የለም። ቅድም እንደነገርኳችሁ ያ ማለት ችግሩን የፈጠርነው እኔና አንድ የስራ ባልደረባዬ በሚኖረን የግል ግንኙነት ሊሆን ይችላል። ስለዚህ ድርጅቶች በጣም የሚፈተኑት በስራ አጋጣሚ በሚገጥማቸው ችግር ሳይሆን በመሃል ላይ ባለ መተላለፍ ሊሆን ይችላል እና ይሄንን ቆም ብለን ብንፈትሽ የሚል ሀሳብ አለኝ እኔ በኔ በኩል።